አሁንም ሽሮ ከልጅነት እስከ እውቀታችሁ ሽሮ እኔ እኮ ምን ነው አመዳውን ውላል ሁሌ ሽሮ ቶ ማማናጁ ምንጨት አቶ ምንጨት ይሁን አረት ተረተራላችሁ አዎ ትላለህ እንዴ ሆዳ ቁንጣኑን ማችሉት ሁለት ምንጨት ከሁለት እንቁላል ጋር ዝቅ በል አንተ ሽሮ እንዳይ ዝቅ በል እንደው ለአምስት ዓመት ሽሮ ከፍይላችኋለሁ እኔ ነገደ ትንሽ ነገር መጋበዝ ደስ አይለኝ የሽሮ እርሻ ገዛላችኋለሁ ስማ እኔ ግን ዛሬ እንዴት ደስ እንዳለኝ ብታይ አዎ እኔ ግን ትንሽ እየፈራው ነው ሀብታም ወለድ የሚባሉ በሽታዎች አሉ ስኳር ደም ግፊት ደም ብዛት የሚባሉ በሽታዎች አሉ ለነገሩ ቀላል ናቸው ገንዘብ ስላለን እኛ በግል አረጋግጠን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረጋግጠን ሄደን ዛሯ እንደሚባል ሀገር ደማችን አስቀይረን እንመጣለን እሱኛ ነው የሚመለከተው በምግብ ከሆነ ግን እዚህ እንበላለን ሽሮ ታዲያ መመናሹ ጋር ጋዴሚት ስብከትም እጽፋለሁ ያው ግጥም እንደምጽፈው ሁሉ ማለት ነው እና ይገርምሻል ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ ሰርጸ ተሳክቶላል ብሎኛል የሺ ራሷ ይሄን ሙዚቃ አንተ ዘፈን አይኔን ጨፍኜ ነው የሰማሁት ብላኛለች እኔ ራሴ ካሜራ ባሉ እኔ ዘፈን ሲያለቅስ ባይኔ በብረቱ አይቻል ግን ይገርምሻል ህዝብ ራሱ ይሄ 800 በሚባለው ቁጥር በስምስ አዎ በሱ 1 ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክር እንዳንተ አይነት ዘፋኝ መቼም እንደገና ሊፈጠር አይችልም አንተ ይሄን የመሰለ ድምጽ ይዘ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋራ ይመሳሰላል አፍሪካዊ ይዘት አለው ደሞ ቶንህ ከሆነ ከውጪ ዘፋኝ ጋራ ማን ነበር ስሙ መሰለሽ አፍሪካ ይልኳልኩ አዎ ከቢልጌት ጋር ይመሳሰላል እና የሚገርምሽ ነገር አሁን መስራት በጣም የሚፈልገው ነው ስሜቴ የሚገፋፋኝ እንደዚህ በጣም ብዙ ህዝብ ተሰበሰበበት ማለት ምን ነበር ይባላል ብዙ ህዝብ ተሰበሰበበት በኮንሰርት አዎ ከሱ ሰውዬ ጋር ቅዱስ ጊዮርጊስ ፈረሰኛው ጊዮርጊስ ከሱ ጋር መስራት ፈልጋለሁ ደግሞ እንደምንመጣጠን እርግጠኛ ግን ከቤተሰቦች ዘፋኝ ሆነ ሰው አለ እንዴ ዘርማን ዘራችን ስልሽ ይገርምሻል እናቴ እንደነገረችኝ እንደው ያክስቴ ልጅ ያክስቴ እናት የእናቴ እናት ያ ሁሉ አልፎ ልጅ ጎረቤት ከኛ ቤት ግድግዳ ጋር የተገናኘ በሙሉ ዘፋኝ ናቸው እንደውም ቢዮንሴ ራሱ የኛ የዘር ቅርንጫፍ ነው ትባላለች ቢዮንሴ አሁን ግን ቅርንጫፉ ተሰብሯል የሰጠኸኝን ዲሞ አዳምጫለሁ ዲሞ አልባል እንዴ ዲሞ ትኛለሽ እንደስ ማለት ፈልጋለሁ እና ዲሞ ማለት ምን ማለት ነው ምን ትፈልጊ ዲሞ ማለት ማንኛውም ሙዚቀኛ ሙዚቃ ከመስራቱ በፊት የሚያመጣው ሳምፕል ሲዲ ዲማ ነው ነው እንዴ አውቀዋለሁ እኮ አንተ ውሽ ተለጥፈልኛል እናባቴ ላርኪ ሰው ፍቅር ኮምትፎንክ So, I like your screenplay, but I want to know, why did you write it? What motivated you to write it? Write it. Yeah. Write it. Write it. ጥሩ ሰው ነህ እሺ መቼ ነው የምትጽፈው ኖ እንደዛ አይደለም ያለ ድርሰትህን ወድጄዋለሁ በጣም ቆንጆ ነው ግን ለምን እንደጻፍከው ማወቅ እፈልጋለሁ እያለ ነው እና ምንድነው ለመጻፍ ያነሳሳ Thank you God ያክብርልኝ It welcome ኢትዮጵያ ሚሊኒየም ልክ ነኝ ሳሚ አሪፍ ነው ግን ኦልሬዲ ሰውየው መጥቷል ዌልካም አይደለም ዌልካምድ ፈረስት ሱዳን ሀገር ሆኜ ይሄን ድርሰት ራይትንድ ስጽፈው የሱዳን ፒፕል ኖ አማርኛ ስለዚህ ይሄንን ታሪክ ለኢትዮጵያ ህዝብ ገልብጬ ጽፌ እንዲያዩት ለማድረግ ነው this is ይሄው ነው Okay. So when did you write the screenplay? When? መቼ ነው መጽሐፍ የምትወደው? ኖ
መቼ ነው የጻፍከው? መቼስ ብጽፈው ምን አገባው? ይኸው 10 years ago. 10 years ago. Wow. Got that right. Can you act something for me, please? በዛ በጣም በዛ። እኔ ከዚህ በላይ ከፈረንጅ ጋር መቀመጥ አልችልም፣ ይነስረኛል። እኔ ገና ለገና የኢትዮጵያ ሲኒማ ከሆሊውድ ከመጣ ነጭ ጋር ተጣምሮ 70 ደረጃ አደረሰው የሚለውን ስም ለማምጣት ታሪክ ለማደስ ብዬ አንተስ ብትሆን እንግሊዝኛ ብርቅ ነው እንዴ? እንደ ውሃ ላፈስልህ እችላለሁ። ዌልካም is my name is and Wells Krashenkov Uzi Wells. Yeah, that's brilliant. Really good. እንዴ መጣችኋል እንዴ ልጆች? እንዴት ዋሉ? እንዴት ዋል ፍቅርዬ? መመነሹ ከዚህ በኋላ የምንጨባበጠው እንደዚህ ነው። መመናሽ ከዚህ በኋላ ደህንነት ቀና ብሎ አያየንም። አልሰማውም እንዳለ ኢቢኤስ ላይ ሙሉ ቀን የሚታለፈው የኔና የሱ ቤተሰብ ያንተ ቤተሰብ እንዴ? እርግጠኛ ሲሆን ነግሮታል። ወይዘሮ መመናሹ የፕሌን ቲኬት ቆርጥልሻለሁ። ጋቢና ተቀምጠሽ ነገደደና እኔ እስራኤል ሀገር ሄደሽ ትሞለኩሻለሽ። ካንተ ጋራ ጋቢና ውስጥ ተቀምጬ በአውሮፕላን? አይ ከኔ ጎን እንኳን አትቀመጭ። እኔ በግል አውሮፕላን ነው የምመጣው። አረ ተመስገን። ባንዴ በርሳት ገባ ነው። እኔ ነገደ ገና ላንቺ ከዚህ በኋላ እንደው መመናሹ የሚባለው ምግብ ቤት ይቀርና መማ አክሲዮን። ምንድነው ደግሞ አክሲዮን? እሱ ይከብድሻል። እኔ በግል ወይ ይምላላችሁ ወይ አንተ እውነቱን ውሸት ሳታውቅ ዝም ብለህ ዲኤም የተረጋግጥና እኔ ራሴ እንኳን አልገባኝም። ደህና ጥርስ እንዳለ ሰው ትስቃለህ። አሁን አስጨኛለሁ ባክ። 2 ኮንቴነር ጥርስ አለ መርከብ ላይ እሱ ሲወጣ ነው። ምንድነው? ምን ከዋሽ ፓርክ ነው እንዲያመጣ? ምን ነው እዛ ታውቃታለህ እንዴ? ስትግጥ ቮልቮ ምቀኛ ጎረቤት አለኝ ምናምን አላልኩሽ? እሱ ማይሰካብኝ ኮረሪ ማይሰካብኛል። በቃ ማልችለው። እቺ ደግሞ ቶፓችን ቱሌታችን ነች። የፈለግሽው መጠቀም ትችያለሽ። አረ አንቺ ትጠቀሚያለሽ፣ እኔ ደግሞ እኮተኩትሻለሁ። ያማ ወይ አንተ ሁለተኛ ሴት አልገዛ ማለት ማን ገዛ? እና ግብዣ ነው። የሰው ግብዣ ይነቀል? ግብዣ አይደለ? አረ ወደዛ መጠኑ ስንት ነው ፍቅራችን? ውዴ ልጠይቅሽ እስቲ አንቺን ስንት ነው መጠኑ ጥልቀቱ? ከሰማይ ርቀቱ ከአባይ ስፋቱ። ይኸውልሽ ወደ ሙዚቃ መቅዲ ወደ ሙዚቃ እንድገባ ከገፋፉኝ ሰዎች አንዱ 50 ሳንቲም ነው። ለሱ ደግሞ ከኛ ሀገር ሙዚቃ ጋር ቀይጬ የዘፈንኩለት ዘፈናል የባህል እሱን አንዴ ልስፈልልሽ። እሺ እግዚአብሔር ያክብርልኝ። ውዝዋዜም አለው። 50 ሳንቲም ያላችሁ እስቲ እንያችሁ ድፍን ያዛችሁ ልዘርዝራችሁ እሺ አንድ ብቻ በእንግሊዘኛ ከአማርኛ ጋር ቀላቅዬ የዘፈንኩ ዘፈን በቅዱስ ያሬድ በዜማ ደራሹ በቅዱስ ያሬድ አጥንት ይዤሻለሁ። በቃ ሪሚክስ ብቻ የሰራኋት እሷን ብቻ ነበር። ልስፈን። እሺ እግዚአብሔር ያክብርልኝ። Something to me. ሳላስበው ቀርቻ አይደለም ቶሚ እውነቴን ነው ፎርጌት
የመጀመሪያ ነው? አሬ መጨረሻ ነው አቅበሻው ነው። ችግር የለውም። ጌታችን አይስዌ ስማ 2:60 ደርሳል እንዴ? ሳስበው ማታ 2:60 ደርሳል። ትናንት 200 ብር አልነበር እንዴ? 2 ተብሎ 3 ተብሎ 4 ተብሎ 5 ይላል። ቆይ ያኔ ነው ሳይንቲፊክ አካይ ነው። ስማ 2:60 ደርሳል። በቃ በዚህ ሁኔታ ከሆነ ፈርዘር አንሄድም። እኔ ናት ፈርዘር በዚህ ጸባይ አንሄድም። በቃ ማታ ላስታውሳ ኮነሽ ጨበሬ ጋር መታ ቅን ብላ አይደች አቋት ዱቃለች። አንተ ላይ ሞዮቤ ስማ ከሷ ጋር 2:60 አልበያ 2:60 ሞላ። በቃ ማታ ስትበላ ማውቃለባ አረ ማምረት እምን እንጂ አንተ እመና 2:60 ገብታል። አረ ናና ባላምንስ እኮ ይከራራም እኔ አንተ እኮ ያጋጨኝ ነገር ሲመሽ ያልኩ ግን ሲተካይተካ ሺላው ይባላል። ምን ይምጣላል? አንድ በየአይነቱን አንድ ፓስታ አንድ በየአይነት ሂድ አንተ በለኛ አሺ በእንጀራ ነቃበ እንጂ አረ ሰንፋ ኮፈረቢ በእንጀራ ስማው አረ ገገማ ግባ ደብል ገገማ እንጂ ነው የሚባለው። አረ ጨዋታ ጆን ልጅቷ ላይ ልትሞችባት ነው እንዴ? አንተ ደግሞ እንዴት ትላለህ እንዴ? በስንት መከራ ስንት ቤንዝል ባፍንጫና ባፍ ገብቶ ያጠራቀምከውን ገንዘብ ይዛል በቱታ እንዳቀር ጆንዬ 5 ሳንቲም ሳታውጪ 5 ሳንቲም ሳታወጣ ትበላለህ። ግን እየከፈልክ ትበላለህ። ትነቃቃ አንተ ስማ እውነቴን ነው ጆንሽ 5 ሳታውጪ ቺክን እጅሽ ላይ እንዴት ማስገባት እንዳለብሽ እኔ ያስተምር። እሺ አንተ ለምን ትገዛለህ? እኔ ለነሱ ካለኝ ሙያ ፍቅር የተነሳ ነው እንጂ ፍቅር ስትል ወጥ ቤቱ በፍቅር አብሯል። በእናንተ ፍቅር እውነቴን ነው የምላችሁ ሪሊ ወጥ ቤቱ ስለናንተ ደክሟል። አረ እንብላበት። ሪሊ ወጥ ቤቱ ስለናንተ ለፍቷል። ሪሊ ወጥ ቤቱ ስለናንተ ፍቅር አብዷል። ጀምሬ ነው የምላችሁ መልካም ምን